ለኢትዮጵያ ህዝብ ከሁሉም አቅጣጫ ቅርብ ሆኖ የቀረበለት ሞት ነው። ጥይቱ መከራ እጅው ይላል። የሚመታው ጥይትና የማይመታው ጥይት ይታወቃል ትላለች። የ5 ዓመት ልጅ ተመስገን ጥሩነህ ግን በሚንሳፈፍ አውሮፕላን እየተንሳፈፍን ነን ይላል። ተመልከት፣ የሀገሪቱ መሪ ነኝ ብሎ ሁለተኛ ሰው የሆነው የሀገሪቱ ስለ ኢትዮጵያ ያለው ግንዛቤ የሚሞቱ ሰዎችን አይደለም የሚያው። ዛሬ ኢትዮጵያ ውስጥ ሞት አለ ብሎ መናገር ፖለቲካ ነው። እየተገደለ ነው ብሎ መናገር ፖለቲካ ነው። ወንድም አለም ይሄ እኮ የምትኖረው ኑሮ ነው፣ ፖለቲካ አይደለም። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር ነው የኔ ጥያቄ። እንደ ኤርሚያስ ስለ ህዝባቸው የሚጨነቁ ስለ ህዝባቸው እንባ ለቅሶ ዋይታ ሮሮ ያልታያቸው በጣም ብዙዎች ናቸው። እኛ እንናገራለን፣ መቼም ቢሆን አይቆምም። ይሄ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ዶክተር ለሌላው አልደልሎትም። እውነቱን ልንገሮት እና ምንድነው ያዛሬ እውነቱን ልንገሮት እየመሩ አይደለም፣ ራስዎትን አያታሉ። ሲሪየስሊ ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር። ዛሬ ልክ እንደርሱ ቆብ ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞክቱ አሉ፣ ከመንግስትም አልፈው። እነሱ እንዴት ያዩዋቸዋል? በፖለቲከኞቹ ይሄን እንዲሉ ተመድበዋል እንጂ እነሱም እኮ እየበሉ ነው እኮ። እውነታቸውን እኮ ነው እንዴ፣ እውነታቸውን ነው። 10 ሚሊዮን የሚሆን ካድሪ ያላት ኢትዮጵያ ናት። ሌላ ሀገር ይህን ያህል ካድሪ ያለ አይመስለኝም። እስከዚህ ድረስ ጨካኞች ናቸው። እስከዚህ ድረስ በህዝባቸው ላይ የጨከኑ ሰዎች ናቸው። ምክንያቱም የሚበሉት ምግብ ያን እንዲሉ አድርጓቸዋል። የሚኖሩት አኗኗር በዚያ ላይ እንዲጨክኑ አድርጓቸዋል። አትግደሉኝ በሚል ላይ ጨክኑ። ሌላ እኮ ማለት የለባቸው። በቃ መገደል በቃን በሉ ነው እያልኩ ያለው። ማነው ትናንት የሞተውን ሊቀ ካህናት አካሉ እንኳን እንዳይቀበር አድርገው የተው ሰዎች አይ አይደለም ብለው ሊሞግቱኝ የሚችሉት ማን ነው? ይሄን